መጣው በብዙ ነገር ላይ ነበርኩ። እኔ ብር አይቸግረኝም፣ ግን የጤና ጉዳይ ነበር። ሁሉን ነገር ደግሞ ብር የሚሰራው ነገር የለም። ቆንጆ ስራ ላይ በቃ በየደቂቃው እግሬ መንቀሳቀስ አይችልም። ዝም ብሎ አንድ ጊዜ አስታውሳለሁ፣ አንድ ቦታ ላይ ወዳው እንደመጣሁ ሂጄ ህዝቡ ይወርቃል፣ ህዝቡ ይነካል። ምንድነው ጌታ ሆይ ሂጂ እኔ ፈውስሻለሁ ብለኛል። ለምንድነው እኔ ማልነካውን ነበር። የመጀመሪያ ጊዜ ነበር ያገኘኝ። የሚገርም ነገር ያ ሁሉ ሰው ተቀምጦ ይሄ ሁሉ ህዝብ ተቀምጦ ጊዜውን የወሰደው ጌታ በእኔ ላይ ነበር። እንደ ሰውም አልነበርም የተፈወስኩበት ሰዓት። ብታምኑም ባታምኑም ማጋነን ሳይሆን ምናልባት በአጋጣሚ ያሉ ሰዎች ወይም ነብዩ ይመሰክራል። ከ10 በላይ ነው የወደኩት። አንድ ጊዜ እንኳን እንዴት አይነካኝም ብዬ የምለው ሴትዮ የዛን ቀን ነው ኮተቴን ትቼ የወጣሁት። እኔ ሆስፒታል ብዙ ቦታ ይቻላል ያልሄድኩበት ቦታ የለም። አውሮፓም አረብ ሀገርም፣ ግን እዚህ ነው ነገር የተፈታው። አሜን። ጎቴ ልጅ አለን፣ እኔ ያሳደግኩት በጣም ነው የምወደው። አለኝ እናቴ ልጅ ወንድም ምናምን፣ እሱ አይደለም እንዳለ ንብረቴ ለሱ ነው ውክልና አድርጌለት ይሄ። ወደዚህም አካባቢ ነበረኝ። ያኔ እኔን ሳይነግረኝ ብዙ ቤት ሸጣ። አጋጣሚ ግሬንም የታመምኩት ምናልባት ሌላውን ሀብቴ ላድድ ነው መሰለኝ። ድንገት ቆንጆ ስራ ላይ ጧት ተነስቼ ግሬ ሽባ ይሆን እንደገና መልሼ ያገኘኸኝ አንተ ጌታ ሆይ እንዴት እኔ እያነከስኩ በዱላ ኢትዮጵያ ልገባ ነው ምን ማለት ነው ስለው ነው የለቀቀኝ። ከዛ ለከሱ እኔ ያላየሁትን አይቶ ነበር ጌታ። መጣሁ። ስመጣ ቤቴን ሁሉ የሸጠም አለ ሱቅ ነበረኝ። የመጨረሻው የተነካሁበት ሱቁንና ቤቱ ሊሸጥ ተዘጋጅቷል። አልነገርኩትም። ሁልጊዜ እሱ ነው የሚቀበለኝ። የዛ ጊዜ አልነገርኩትም። ራሴ መጣሁ። በጣም ተናድጄ ነበር ካልጠበቅኩት በላይ። እንደውም እንዴት መጣሽ አለኝ። ራሱ ሊሄድ ሻሽጦ ሊሄድ 3 ቀን ቀርቶት ነው ሳምንት ቀርቶት ነበር ወደ አሜሪካ። ለካ ግሬን ገባኝ ጌታ እንደዛ ያደረገው። መጣሁና ለነብዩም ነገርኩት። እንደምን ዋላችሁ? አው ጉንፋን ይዞኛል ይቅርታ። እግዚአብሔር ይመስገን ለዚህ ሁሉ ያቆመኝ ጌታ አመስግኑልኝ። ሃሌሉያ። እኔ እዚህ ቤት ድንገት የሆነች ልጅ ናት ይዛኝ የመጣችው። እኔ ከመጀመሪያው ሙስሊም ቤተሰብ ነኝ። ጌታ በምድረ በዳ ላይ አግኝቶኝ ነው የመጣሁት። ሂጂ ብሎ መርቶ ብዙ ነገር አድርጎልኝ በሰው ሀገር ላይ እዚህ ሀገር አልኖርም። ግን እንዳጋጣሚ የሆነች ልጅ ጌታ ምክንያት ይፈጥራል ይዛኝ መጣች። እሷ አልነበረም በአጋጣሚ እንደመጣ እንዲህ አይነት ሰው ስትለኝ ውስጤ ነካኝ። ሳላየው ያው የእሱ እርዳታ ስለሆነ ከዛም እያገሰገሰ ያመጣኝ እሱ ስለሆነ መጣው። በብዙ ነገር ላይ ነበርኩ። እኔ ብር አይቸግረኝም፣ ግን የጤና ጉዳይ ነበር። ሁሉን ነገር ደግሞ ብር የሚሰራው ነገር የለም፣ እሱ ብቻ ነው የሚሰራው። መጣው። ቆንጆ ስራ ላይ በቃ በየደቂቃው እግሬ መንቀሳቀስ አይችልም። ዝም ብሎ መጨረሻ ላይ መጣሁ። ሂጂ ያለኝ ጌታ። እኔ ጌታ በህልሜ ተገልጦልኝ ነው። እሱ ነው እዛ ያስተማረኝ። የመጀመሪያ ቸርችም እዚያ ነው የመጣሁት። መጥቼ ግን አንድ ጊዜ አስታውሳለሁ፣ አንድ ቦታ ላይ ወዳው እንደመጣሁ ሂጄ ህዝቡ ይወርቃል፣ ህዝቡ ይነካል። ምንድነው ጌታ ሆይ ሂጂ እኔ ፈውስሻለሁ ብለኛል። ለምንድነው እኔ ማልነካውን ነበር። እንደ ተአምር ህዝቡ ነው ያለው። በሁለተኛው ላይ ሲሄድ ነው የመጣሁት። የመጀመሪያ ጊዜ ነበር ያገኘኝ። የሚገርም ነገር ያ ሁሉ ሰው ተቀምጦ ይሄ ሁሉ ህዝብ ተቀምጦ ጊዜውን የወሰደው ጌታ በእኔ ላይ ነበር። እንደ ሰውም አልነበርም የተፈወስኩበት ሰዓት። ብታምኑም ባታምኑም ማጋነን ሳይሆን ምናልባት በአጋጣሚ ያሉ ሰዎች ወይም ነብዩ ይመሰክራል። ከ10 በላይ ነው የወደኩት። አንድ ጊዜ እንኳን እንዴት አይነካኝም ብዬ የምለው ሴትዮ የዛን ቀን ነው ኮተቴን ትቼ የወጣሁት። ከዛ በኋላ ጥቅቅን ነገር ነው የውሸት ሰይጣን በነገራችን ላይ ሲዋረድ ሊያረጋግጥላችሁ ይፈልጋል። ግን ውሸቱን ነበር። የዛን ቀን ተፈውሻለሁ። እኔም አምናለሁ። አግኝቶኛል ጌታ። ጌታ ይባረክ፣ ዙፋኑ ይባረክ። እዚህ ቤት የሚሰራውን ጌታ አሁንም አመስግኑልኝ። ለሰው ይመስላል ትንሽ ነው፣ እድሜው ትንሽ ነው።
ብላቴና ነው፣ ግን እሱ ላይ ያለው ጸጋ ከባድ ነበር። ማንም እኔ ሆስፒታል ብዙ ቦታ ይቻለሁ፣ ያልሄድኩበት ቦታ የለም። አውሮፓም አረብ ሀገርም፣ ግን እዚህ ነው ነገር የተፈታው። ጌታ ይባረክ። እውነት ቀለል አድርጋችሁ አትሁት። እሱ እንዳለው ቅድም ትንሽ ጭላንጭል ካገኛችሁ ኑ፣ ቦታችሁ ይሄ ነው፣ እሱ ይማራል። እና ተፈወስኩ። እውነቴን ነው። ከዛ በኋላ ሌላም ጥያቄዎች ነበሩ፣ ሌላም ነገሮች ነበሩ። በጣም ውስብስብ። ቤተሰባችሁን ታጣላችሁ፣ የቅርብ ሰው ታጣላችሁ፣ ለገንዘብ ለልክስክስ ተብሎ። ግን ያዘንኩበት ሰዓት ነበር። አንዳንድ ጊዜ ሰውን ከልባችሁ ስታምኑት፣ አንዳንድ ጊዜ ከጌታ በታይ ተሳስተን ሰው እናምናለን። ግን እሱ ብቻ ነው ታማኝ በሁሉም ነገር። በነገር የገባ የተውሰበሰበ ነገር ነበር። ተስፋዬን ቆርጬ አንድ ጊዜ አስታውሳለሁ። እዚህ መጥቼ በጣም አሞኛል፣ ማሚ ጉንፋን ነው ይለቃል ምናምን ሲለኝ ጉዳዩን ነገርኩት። አይዞሽ ዝም ብለሽ ጸልይ አትጥፊ ያለ። ሄድኩ፣ ግን አልቅሼ ነበር የነገርኩት። እሱ ለጤናዬ ከመጣሁ ጀምሮ ለጤናዬ ነው የሚጸልየው። የመጀመሪያ ጊዜ ሲያየኝ ለጤናሽ ልጸልይልሽ ነው ያለኝ። ቁልፉም እዛ ላይ ነበረ። ተፈታሁ እዚህ ቤት። ጌታ ይባረክ። ከዛ በኋላ ሌላው ቀላል ነው። መጣሁ፣ አይዞሽ ማሚ ይሄ ትንሽ ነገር ነው ይላል። አልነገርኩትም። ነገሩ በሂደት አንድ ጊዜ ጌታ ከያዛችሁ እጃችሁን አይለቅም። በነገራችን ላይ በቃ እሱ ከፈለገ ከሙስሊም ቤተሰብ ነው የለም፣ ከኦርቶዶክስ የለም። እሱ ሲያወጣ ያወጣል፣ ይችላል። ጌታ ይባረክ። መጣሁ ከጠበቅኩት በላይ እንደውም ከበሽታው ላይ ሌላ ችግር የመጣብኝ እዚህ ነው። ያልጠበቅኩት ሰው፣ ሁሉን ነገር ያስረከብኩት ሰው በዜሮ ነበር ሊያወጣኝ የነበረው። ግን እኔ ዋናው ጤናዬን ነበር የምፈልገው። የመጣሁትም ለጤናዬ ነበር። ጌታ አንዱን አይተው ሲጀምር ይጨርሳል። እዚህ ቤት ነገር የተጨረሰ ሁሉ ነገር የተፈታ። እውነቴን ነው። ኑ ትባረካላችሁ። እኔ ያየሁትን ነው። ያው ምን የመጀመሪያ ክርስቲያን ነኝ። ጌታን ተቀብያለሁ፣ ተጠምቄያለሁ። ግን እዚህ ቤት ያየሁትን ተአምር ገና ወደፊት እመሰክራለሁ። እውነት እድሉ ገጥሟችሁ የመጣችሁ አትቅሩ። በተለይ እዚህ ሀገር ላይ የምትኖሩ ከሆነ አትቅሩ። እንዳለው ምንጭ ላይ ያያችሁበት ቦታ መጨረሻው የሚያምር ነው የሚሆነው። ያ የጠበቅኩት ከጠበቅኩት በላይ ነው የተፈታው። ሁሉ ነገር ያማረ ሆነ። ልጄን ፈራ ነበር። ምናልባት አንድ ልጅ ስላለኝ በእኔ ላይ ሆን ይችላል፣ እንለያይ እንችላለን በሃይማኖቱ ብዬ ነበር እነግረው ነበር ለሱም። እሱም ይጸልያል። ከዛ ሲመጣ ወስኑ ነው የመጣው። ጌታ ሊቀበል እሱ ይችላል፣ መስራት ይችላል። መጣ፣ ተቀበለ፣ ተጠመቀ። እየተማረም ነው። ሳያየው ነው ነብዩን። እኔ የሆነ መጽሐፍ እዚህ ገዛሁኝና እንትን ብዬ ላኩለት። አንዳንድ መልካም ነገር ምሳይ ጾለት ምንም እልክለታለሁ። ለምንድን ነው እንጃ እኔ ወደድኩት አለኝ። እውነት እሱ ሲወድ ነው ሳያይ። እኔ እንኳን መጥቼ ነው የዳንኩት፣ መጥቼ ነው ነገር የተፈታው፣ መጥቼ ነው። እሱ ሳያየው ወደድኩት አለ። እና ከዛን ቀን ጀምሮ ኢትዮጵያ ከተረገጠ ጀምሮ ቀርቶ አያውቅም። እሱም ነገሩ እየተፈታ ነው። አንድ ቀን በኔ ቦታ ላይ ሆኖ ይመሰክራል። ጌታ መልካም ነው። እና እዚህ ቤት ብዙ ነገር ተደርጎልኛል። ለወደፊት እድሜ ስጠኝና እንደውም አንዳንድ ጊዜ ከደስታ የተነሳ እሱ የትም ይሁን የትም ጌታ ነው የሚያውቀው። እሱ ከሚሰራበት ቸርች አካባቢ ቦታና ቤት ስጠኝ ነው የምለው። ከዚህ መለየት አልፈልግም። ምክንያቱም ነገር የተፈታው እዚህ ነው። ጌታን አመስግኑልኝ። እሱንም ማሚ ዘመን ይባረክ በሉት፣ ይጨምርለት፣ ያስፋለት። እውነቴን ነው። ጌታ ከሱ ጋር ይሁን። በትክክል ጌታ ከሱ ጋር አለ። በእጁ ይሰራል፣ በቃሉ ይሰራል፣ በእኛ ጋር በሚጸልየው ነገር ይሰራል። እሱን ራሱ ሰላም ብሎ መሄድ ራሱ መባረክ ነው። ከዚህ የበለጠ ተባረክ። ከዚህ የበለጠ በዓለም ላይ ውጣ። ለሁሉ መድኃኒቱን እስላም ክርስቲያን የለም። በእጅ ሂደ። አመሰግናለሁ። ተባረኩ። ረሳሁት። ጤናዬን ነው ያስታወስኩት፣ ረሳሁት። አንድ አጎቴ ልጅ አለን፣ እኔ ያሳደግኩት። በጣም ነው የምወደው። አለኝ እናቴ ልጅ ወንድም ምናምን፣ እሱ አይደለም እንዳለ ንብረት ለሱ ነው ውክልና አድርጌለት የሄድኩት። ወደዚህም አካባቢ ነበረኝ። ያኔ እኔን ሳይነግረኝ ብዙ ቤት ሸጠ። አጋጣሚ ግሬንም የታመምኩት ምናልባት ሌላውን ሀብቴን ላድን ነው መሰለኝ። ድንገት ቆንጆ ስራ ላይ ጧት ተነስቼ ግሬ ሽባ ይሆን እንደገና መልሼ ያገኘኸኝ አንተ ጌታ ሆይ
እንዴት እኔ እያነከስኩ በዱላ ኢትዮጵያ ልገባ ነው ምን ማለት ነው ስለው ነው የለቀቀኝ። ከዛ ለከሱ እኔ ያላየሁትን አይቶ ነበር ጌታ። መጣሁ። ስመጣ ቤቴን ሁሉ የሸጠም አለ ሱቅ ነበረኝ። የመጨረሻው የተነካሁበት ሱቁንና ቤቱ ሊሸጥ ተዘጋጅቷል። አልነገርኩትም። ሁልጊዜ እሱ ነው የሚቀበለኝ። የዛ ጊዜ አልነገርኩትም። ራሴ መጣሁ። በጣም ተናድጄ ነበር ካልጠበቅኩት በላይ። እንደውም እንደመጣሽ አለኝ። ራሱ ሊሄድ ሻሽጦ ሊሄድ 3 ቀን ቀርቶት ነው ሳምንት ቀርቶት ነበር ወደ አሜሪካ። ለካ ግሬን ገባኝ ጌታ እንደዛ ያደረገው። መጣሁና ለነብዩም ነገርኩት። ግን ካየኝ ጀምሮ ለጤናዬ ነበር። ግን ከዛችን ቀን ጀምሮ ተፈውሻለሁ። ነብዩ እንዲህ ነው ስለው እንጸልያለን አለ። እውነት ለመናገር ማንም ሰው የማይወጣበት ሁኔታ ነበረ። አንድ ሰው ያመናችሁት ቤትም የለም ሱቅም የለም። አካውንት ላይ እኔ ልመጣ ትንሽ ለአዲስ አበባ ትሆነኛል ለራሴ ውጭ ያልኩት የመጣሁ ቀን ስለማያውቅ ባንክ ሲሄድ አሁን ወጣ ይሄን ያህል ሽብር ይላል እና እስቲ እኔ ሌላ ቦታ ላይ ደብተር አለኝ እሱ አያውቅም አጋጣሚ ነው እንጂ ግን ያለኝም በሙሉ ወስዶታል። ከዛ እስቲ ቼክ አድርጊው ስላት ቼክ ስታደርገው በጣም ያስቃል። 300 ሺህ ብር ነው ያለው አለች። ተሳስተሻል አልኳት። እውነቴን ነው አለኝ። ከዛ በይሽ 300 ብር ነው ያለው አለች። ምን አልኳት። የ300 ብር ታክሲ የምከፍለው እንኳን አይደለም። ምን አልኳት። ተሳስተሻል አልኳት። አይ ያስደነግጣል። ደህና ብር ካላችሁ በሰው ሀገር ላይ። ከዛ ገረመኝና ቶሎ ብዬ አባቴ አንተ ታውቃለህ አልኩት። ለሱ ምን አላልኩት። እንደውም ሩጦ መጥቶ ብዙ ነገር አለ ለጌታ ተቆ አንድ ቃል ብቻ አልኩት። ምን አልኩት? ጌታን ብታምን ይሻልሃል። አንተ የታክሲ እንኳን የሌለህ ልጅ ከኔ ጠጋ ብለህ እንደ ልጅ መተህ የምትነግረኝ የታክሲ ብሰጥህ በዜሮ እኔ ባንክ ሲሄድ እኮ የለም ነው ያሉኝ። ከዛ በካንስል አድርጊው ካሁን በኋላ ማማ አልኳት። ዋናው ጋር አስገባችኝ። ካንስል ወዳው አልዋልኩም አላደርኩም። በማግስቱ ሂጄ ደግሞ ውልና ማስረጃው ውክልናውን አነሳሁበት። ያው ሌላው ዜሮ ሆኗል። የደረስኩበትና ያመለጥኩት። ከዛ ሱቁና እንዲህ ሆኖ አላልኩት። ሀታይ ምን ትንሽ ብር እሱ ጋር እኮ አለ። ከዛም የበለጥ የሚያደርግ ቤት ነበረኝ ያለቀ የተወሰነ ብር እሱን እንኳን ስላልከፈላቸው ለካ ቅጣትም ጨምረው ነው የጠበቁኝ። እንዴ 2 ሚሊዮን ቅጣት አለብሽ። ምን ቅጣት አባቴ እንዲህ አይደል በጌታ እኔ 1 ሚሊዮን ተኩል አይደል እንደ መጨረሻ ዳይ ስላቸው አልከፈለም አሉ። ምን ልበለው? ምንም ማለት አትችይም። ጥፋቱ የኔ ነው። ከዛ መጣሁና ነብዩ ጋር አረ እንዲህ ነው። ስለዚህ ያለኝ አማራጭ ትልቁ ስለሆነ ቤቱ ሱቁን ሽጦ ቤቱን ማስመለጥ ነው። የሚገርማችሁ 1000 ሰው ይመጣል ቤቱን አይቶ። ተነጋግረን ነግርሻለሁ ይሉኛል። የለም መጨረሻ እኔ አንድ ቀን ስመጣ ያው ፊቴ ቆጣ። ነብዩ አልኩት ጸልይ በቃ አሁን እኔ እኮ ጊዜም እየደረሰ ነው፣ ቪዛዬም እያለቀ ነው። አሁን ዝም ብዬ ሜዳ አድርጌ ለሱም ልሄድ ነው። ውክልናውንም ባነሳው እዳው ካልተከፈለ ወይ ይሸጡታል ወይ የከፈልሽውን ብር ይመልሱታል። አሁን ጌታ ጣልቃ ይግባ ነብዩ እንዳተኛ አልኩት። አይዞሽ ምናምን አለ። በሚገርም ተአምር እኔም ሳልሄድ ደግሞ አንድ ጊዜ ብቻ መጨረሻ ብቻዬን ቁጭ ብዬ ለሱም ደወልኩለት እንጂ እንደዚህ የሌለም ስኳር ከየት መጣ? ነብዩ ስኳርም ይዞኛል። ስኳሩም ይቅር አልኩት። ዋናው አንቺ ነሽ ግድ የለም ጸልያል። በቃ እሱ ተረጋግቶ ነው የጸለይኩ ነው አለ። ከሱ ዘግቼ ክፍሌ ሆኜም ዳቤ ጌታ አንተ አይደለ ከሙስሊም ቤተሰብ ሀታ መጽሐፍ ቅዱስን ስታስተምረኝ የነበረው ብዙ ነገር የምታስተምረኝ ኢትዮጵያ ሁሉ እየመራኸኝ የመጣሁት እንዴት ዝም ብለህ ታያለህ? ያሳደግኩት ልጅ ከልጆቼ በላይ ያስተማርኩት ልጅ ደግሞ ከሌሎቹ መርጬ ያደረኩት ገንዘቡ ይቀር ሞራሉ በጣም ይከብዳል። ከዛ በቃ አሁን አልኩኝ እስከሚሄድ ድረስ ጥቅምት ላይ ነው 15 የሚሄደው። አንተ አንድ ተአምር ስራ የተአምር አባት አይደለህ እንዴት የኔም ሲያለቅስ ዝም ብሎ ያዋል። አሜሪካ ሄደ በዛው ግርግር ላይ እኔ ምንም ቦታ ማለት እንደው ምን አለ ማሚ ስልክ ትንሽ እንዳያልቅ ቪዛሽ እንዳያልቅ ብትሄጂ ይሻላል፣ ቤቱ ነገ ይመጣል። እንዴ ሌባ አይን ፈጦ እንዲህ ሲላችሁ ትንሽ ይሰማል። እሱን ተውኩትና ወደ ጌታ ያፈጠጥኩ። ከዛ ጌታ ሆይ ስል አንድ ጊዜ መጥቼ ነበረ። ስመጣ ጌታ ተናግሮኛል፣ ይሸጣል ተረጋጊ፣ በስ ጊዜ ነው የሚፈልገው ብሎኛል። ከዛ በጣሁ ዝም ብዬ መጥቼ ዝም ብዬ ጸለየልኝና ምናምን
አይዞሽ አለኝ። ምንም አይደለም ጌታ ጣልቃ ይገባል፣ ግን ሁሉ ነገር መረጋጋት ነው። ጌታ እንደሰው አይደለም ማለት ጸለየ። እሱም ሄድኩኝ። ለነገራችሁ ውሸት ለመናገር ሌሊቱን አልተኛም ነበር። ዝም ብሎ ከሜዳ እዚህ የዛን ቀን በቃ ደስ የሚለኝ ነገር ስሜት ተሰማኝ ዝም ብሎ። ከዛ ብርድ ላይ ነበር እሱ ራሱ ሲጸልይ ሄድኩኝ። ሄጄ በህይወት ዘመኔ በዚህ ዘመኔ እንኳን ትንሽ ልጅ አይደለሁም እንቅልፍ ወስዶኛል። ከዛ ቀን ጀምሮ ነገሩ አልገባኝም። እንቅልፍ ይወስደኛል። እንደውም አንድ ሁለት ጊዜ ጉንፋን ሰይጣን ጉደኛ አይደለ ዝም ብሎ ከሜዳው ቦታ ላይ ግሬን አንሸራተተኝና ወደኩ። ግን እሷ ዳኔ ምልክት እንኳን የለውም አወዳደቄ። ግን ይሄ ሁሉ የወደኩበት ሲሚንቶ እንዴ አንተ ለምስኪኖች ነህ ወላ ገንዘቡም ተወስዶ እንደዚህ ታስደስተው? በቃ እኔ ትግሌ ያ ልጁ ጋር ነው። እሱ መንገድ አለው። ከዛ እሱ እስከሚመጣም አልቆየም። ከየት ጠፋ? ሐኪም ቤት እንኳን አልሄድኩም። ይሁንሽ ልጅ ትነርጊበት ፍሪጅ አድርገሽ ቀዝቃዛ አድርጋል እና ፊት ስለሆነ ምንም እንዳታስነቂ ያለች። በሙቋ ነበር ማሸው። ይሄም የለም እሱ እስከሚመጣ ይሄም የለም። የበፊቱ መንገድ ቆንጆ እንቅልፍ ተኛው። ጌታ ሆይ አልኩኝ። በቃ እሱ ሳይመጣ ሁሉ ነገር ይስተካከል። ስመጣ ራሱ የሚገርማችሁ ነገር የራሱን ንግድ እየነገደ ቤቱ ካርታ የለው። ቁልፍ እኮ ሲያስረክብሽ ካርታ ጋር ነው የሚያስረክብ። ብሩን ስላልከፈላቸው እኔም አውቀው የለም። በግሬ ምክንያት ነው የመጣሁት። በቃ እኔ ከመጣሁ በኋላ ጌታም ጣልቃ ገባ። ካርታውንም ቶሎ ጨረስኩ። ድንገት አልነገርኩትም ለነብዩ። ደስ ብሎ ነበር። ግን ባለፈው ማሚ ስንገናኝ ከዛ ጸልይልኝ ስለው ፍንፍን አድርጎኝ ይለቃል ይሄ ምናምን ይሄ ቤት ውስጥ ምናምን ሲለኝ በቃ ሐሙስ ምናምን ምረጥ እናንተ ምሳ እንብላ የሆነ ሰርፕራይዝ አለኝ አልኩት። እሱ እኮ እንደዛ ሲያስብ ገና ሰው መጥቶልኝ ምናምን ፕሮሰስ ልጀምር ነው ብሎ ነው። ግን ደስ ብሎኛ ምልኬ ነው ሄድኩት። ከዛ ሐሙስ መጣሁ ተገናኘን። ዛሬ ነው ሰርፕራይዙን ምነግርህ አልኩት። የሚገዛ ሰው ምናምን ተገኘ። ጌታ እንደዛ አይደለም አሰራሩ። ዋጋውም ከሚገባው በላይ ነበረ። ኢየሱስ ጌታ ነው እውነት። ሴትዮዋም የሩቅ ወዳጅ ናት። እንደመጣሁ ነው የነገርኳት። ደውላ ከእንቅልፌ ቀስቀሳ እንዴ ነው ስትለኝ ኮራ ብዬ እንደው ማባብሊያት ሐሳቧን እንዳትቀይር አለችኝ ስትል ወይ አንተ እኔ ግማሹን እንኳን ቢከፍል ግማሹን እከፍላለሁ ስለ ነበር ሴትዮ ጭራሽ ሐሳቧን እንዳትቀይር ይሄን ያህል ብር ከፍላ ይሄ አንተ አሰራር ነው አልኩ። አስቻለኝ አልነው ደውዬ መንገር ምችል ነበር አልነገርኩትም። ከዛ ትላንት ምሳ ስንበላ ከዚህ ስንወጣ ማለት ሐሙስ ዕለት ነብዩ እንድና እውነት እንዴት አትነግሪ? እሱ እየተጨነቀ እየጸለየ ነው። እንዴት ቢያንስ እንኳን ምንጫታ መጭም አለኝ። ዛሬ ነበር ሰርፕራይዙ ልነግርህ የነበረው አልኩ። ነገርኩት። በጥሩ ዋጋ ተሸጠ። ልጅቷ ተንቀጥቅጣ ሁሉ ነገር ዶክመንቱ የተሟላ ስለሆነ አትፍሪ ትንሽ ጉንፋን ይዞኝ ነው ተረጋጊ ብላት አላመነችኝም። እኔ ማን ይገዛኛል ሀታ በቀና ይስል የነበረው እንደውም እሷ ፈርታ ቶሎ እስከምጨርስላት ቸኩላ እሱ ሳይመጣ ካርታ ሁሉ ነገር አልቆ እዳይን ከፍዬ ቤቴን ተረከቡ። እና ከዛ በኋላ ታሰብሽው ምን ያህል ዋጋ ጨምረሽ እንዴ እኔ ራሱ ቢያንስ የሱ ጓደኛ አመጣልኝና እኔ ድሮ ከዚህ በላይ ነው የገዛሁት 2 ሚሊዮን በቃ ማማና ከዛ በላይ ያለውና አንቺ ክፈያለኝ። ለምን ጨምረውብኛል ቅጣታ ከሌለው በላይ እንጂ እኮ ነው 1 ሚሊዮን ተኩል ነው ያለው። እሺ አልኩ መጨረሻ እንደው ዝም ብዬ ያስረክርከው ከመሄድ ብዬ። እሱ ግን እነሱ የጠየቁትን ብር ነበር ደሞ ብዬው ነበር እዳይን ይዤ እንዳልሄድ ያንተ ልጅ ከሆንኩኝ አንገቴን ደፍቼ እሱን ፊት እንዳይሆን እኔ ነገ ሰርቻ አገኘዋለሁ። ልጄም እዛ ነው ያለው ችግር የለውም። ግን ቀጥ ብዬ ደስ ብሎ ነው መሄድ ያለብኝ እዳይን ይዤ እንዳልሄድ። እኔ በህይወት ዘመኔ ተበድሬ እንኳን ከሰው አላቅም። በገዛ ገንዘቤ ባለዳ አደረገኝ እና ጌታ ሆይ እንደው ቢያንስ 1 ብር ሳልከፍል እዳይን ክፈል ነው ያልኩት። የተናገርኩትና ያከበረው ያው ሙሉን ከፈለ ጨረስኩኝ። ጌታ ይባረክ። ከዛ በኋላ እንቅልፍ 500 ሺህ ብር እና በጣም ደስ ብሎኛል። ተባረክ። ቀሪ ዘመን ይባረክ። ከፍ ያለ ቦታ ላይ ቁጭ ብለህልኝ በቃ እሺ አመሰግናለሁ። ተባረክ። እግዚአብሔር ይባርክሽ በሏት። አሜን። ተባረኪ በሏት። አሜን። እግዚአብሔር ከፍ ያርግሽ በሏት። ጤንነትሽ ይባረክ በሏት።
በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የሚለቀቁ ቪዲዮዎች ቶሎ እንዲደርሳችሁ ሰብስክራይብ፣ ሼር ያድርጉ። እንዲሁም ከካሜራ ውጪ በነብይ ማራናታ አገልግሎት በግል ጸሎት ለምትፈልጉ በእነዚህ ስልክ ቁጥሮች ይደውሉ። በ0901 91010 ወይም በ0960 61 64 65 ይደውሉ። የተአምራት ቀኔ ነው።